ጠንካራ ሴት ሁኚ። ሰላማችሁ ይብዛ። ይህ ሜሎር ሚዲያ ነው። የሜሎር ሚዲያ ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቪዲዮውን ጀምሩ። ጠንካራ ሴት ሁኚ። በህይወትሽ እያሳለፍሽ ያለሽው ነገር የትኛውንም ያህል ከባድና ፈታኝ ቢሆንም እህቴ እስኪያልፍ ያለፋልና አሁንም ከትዕግስት ጋር መታገልሽን ቀጥይ። ጥሩ ወርቅ በእሳት ይፈተናል። አንቺንም ፈጣሪ ስለሚተማመንብሽ የተሻለ ሊያደርግሽና የከበረ ነገር ሊሰጥሽ ፈልጎ በብዙ ፈተና እና በመከራ መሃል ያሳልፍሻል። ስለዚህ ለፍተሽ ደክመሽና ብዙ ታግለሽ እዚህ ከደረስሽ በኋላ በፍጹም እጅ እንዳትሰጪ። ጀግና ሁኚ። ከሰው አትጠብቂ። ጊዜሽን በአግባቡ ተጠቀሚ። ጥገኛ አትሁኚ። በተለይ ወጣትና ያላገባሽ ከሆንሽ ነገ ከፊትሽ ለሚጠብቅሽ ለእያንዳንዱ ነገር ከአሁኑ ራስሽን አዘጋጂ። ጤናሽን ጠብቂ። ስፖርት ስሪ። መጽሐፍ አንብቢ። አጫጭርና የረጃጅም ጊዜ ስልጠናዎችን ውሰጂ። የሚያጠነክሩሽና ለጥፋት ከማይጋብዙሽ ሁሌም የተሻለ እንድትሆኚ ከሚረዱሽ ሰዎች ጋር ወዳጅነት መስርቺ። በተገኘ አጋጣሚ ሁሉ የጎደለሽንና ያጣሽውን ነገር እያነሱ እያስታወሱ ወደ ኋላ ከሚጎትቱሽ ሰዎች ጋር ጊዜ ማሳለፍና ወዳጅ መሆን አቁሚ። ዘወትር ወደ ፈጣሪ ጸልይ። ሚስጥርሽን ለሁሉም ሰው አትናገሪ። አብዛኛው ሰው በዚህ ጊዜ ለአንቺ ሚስጥርና ለምታሳልፊው የህይወት ውጣ ውረድ ግድ የሚሰጠው ማንም የለም። ስትነግራቸው እንኳን ከልባቸው አይሰሙሽም። ሌሎቹ ደግሞ የነገርሻቸውን ሚስጥር እንኳን አይደብቁልሽም። በየሄዱበት ሲበትኑ ትደርሽባቸዋለሽ። ከዚያም በላይ አንቺ የሚያደምጥ የሚያዝንልሽና አይዞሽ የሚልሽን ሰው ፈልገሽ በየቀኑ ይሰማኛል፣ ይረዳኛል፣ አድማጭ አገኘው የምትዩ ሰው ሊሰለችሽ እንደሚችል ልትረሺ አይገባም። ስለ ራስሽ ሆነ ስለ ቤተሰብሽ ወይም በዙሪያሽ ስላሉ ሰዎች ላገኘሽው ሰው ሁሉ አብዝተሽ አታውሪ። ሰዎችን መዝኝ። የሚሆንሽን እና የማይሆንሽን ለይ። ሁሉም ሰው አይታመንም። አንዳንዱ እንድትጠፊ እንዳይሳካልሽና ባለሽበት እንድትቀሪ ነው የሚፈልገው። ስለዚህ የሁሉንም ሰው ምክር አትቀበይ። ከአንቺ የተሻለ ሰው እስካልሆነ ድረስ የሁሉም ሰው ሐሳብና ምክር ልክ ነው ማለት አይደለም። ምክርን መቀበል ጥሩ ቢሆንም የትኛውም ሰው የመከረን ምክር ሁሉ ግን ልክ ላይሆን ስለሚችል የሰማሽውንና የተባልሽውን ሁሉ በህይወትሽ ካልተገበርኩኝ አትበይ። ምክንያቱም ምክርና ቡጢ ለሰጪው ቀላል ስለሆነ የነገሩሽ ነገር ተቀብለሽ በማስተዋልና በጥበብ መዝነሽ አድርጊው። ልፍስፍስ አትሁኚ። በትንሽ ነገሮች አትታለይ። ደግሞም ባለፈ ውድቀትሽና ባለፍሽው ነገር ተይዘሽ ራስሽን ወደ ኋላ አስጎትቺ። የትኛውም ሰው በህይወቱ ይሳሳታል፣ ያጠፋል። ነገር ግን ችግሩ ካለፈ ከጥፋቱ ካልተማረና ካልተቀየረ ነው። ሁልጊዜ ትክክል ባልሆነ መንገድ ላይ እንደሆነ እያወቀ ራሱን በዚያ የሚጎትት ከሆነ እሱ ከባድ ነው። በቃ ትላንትን የማይሆን ጥፋት አጥፍተሻል፣ ተገቢ ባልሆነ መንገድ ተራምደሻል። ያ ባለማወቅ ነው። ዛሬም ያንን ነገር ከደገምሽው አንቺ ቀይ መስመር ላይ ነሽ። አንድ ሴት በአንድ አጋጣሚ ከምትወደውና የኔ ብላ ካመነችው ሰው ጋር ባለችበት ጊዜ ራሷን አሳልፋ ብትሰጠውና እሱም ያንን አጋጣሚ ከተጠቀመ በኋላ ያችን ሴት ቢተዋት ያው አንዴ ትቶኛል፣ ስለዚህ ቢሆን መብቴ ነው ወይም ደግሞ ከዚህ በኋላ ምን እንዳይቀርብኝ ነው ብላ ራሷ ላይ ተስፋ በመቁረጥ ከተገኘ ወንድ ጋር ሁሉ ልትጋደም እና ሴትነቷን በፍጹም ልታጣው አይገባም። ምክንያቱም ከጋብቻ በፊት የትኛውም ሴት ለወደደችው ወንድ ራሷን አሳልፋ ልትሰጠው አይገባም። ነገር ግን አንዴ ይህ ነገር ከተፈጠረና ጥሏት ከሄደ በኋላ የግድ ራሷን ለሚመጣው ወንድ ባሏ እስኪሆን ድረስ ራሷን አክብራና አስከብራ ልትጠብቀው ይገባል። ከምንም በላይ እህቴ ለራስሽ ክብር ስጪ። አንቺ ያላከበርሻትን አንቺን ማን እንዲያከብር ትጠብቂያለሽ? ሁሉም ነገር ከራስ ይጀምራል። ይሄ ነገር ካልሆነ የሚል እና ለዚህ ነገር የሚፈልግሽ ከሆነ ካሁኑኑ ከህይወትሽ አስወጪው። ቢቆይም አይጠቅምሽም፣ የጊዜ ጉዳይ እንጂ እሱም የፈለገውን ነገር ሲያገኝ መሄዱ አይቀርምና። በዚህ ጉዳይ ስለ ክብርሽ ከማንም ጋር አትደራደሪ። እንዲሁም ስለ ወደፊቱ አሁን ላይ በአንቺ አቅምና ችሎታ ማድረግ ስለማትችዩ አብዝተሽ እያሰብሽ በጭራሽ ራስሽን ልታስጨንቂ አይገባም። አንቺ ማድረግ በምትችዩ ነገር ላይ ትኩረትሽን አድርጊ እንጂ ከልክ ባለፈው ሀሳብ ላይ ራስሽን አታስጨንቂ። ይህን ማለት ግን ያለሽን ነገር በሙሉ ዛሬ ላይ ያለ አግባብ ተጠቀሚ፣ አባክኒ ማለት አይደለም። እየሰራሽ ራስሽን በምትችዩ መጠን ለመለወጥና ለመቀየር መጣር ከምስጋናና ከትልቅ ተስፋ ጋር በእምነት ሁሉን ለፈጣሪ ስጪው። ምክንያቱም ነጋችን በእርሱ እጅ ነውና። ታዲያ ዛሬ ሳትኝም ዛሬን ደስተኛ ሆነሽ ለመኖር ከሰዎች በፍጹም ደስታን አትጠብቂ። ከሰዎች በሚደረግልኝ ነገር እደሰታለሁ እያልሽ በርሽን ከፍተሽ ሰዎችን መጠባበቅ አቁሚ። ሁሉም ሰው አንቺን ደስተኛ
ደስተኛ የማድረግ ግዴታ የለበትም። እንዲሁም ሁሉም ሰው ደስተኛ ሊያደርግሽ አይችልምና እህቴ፣ ጠንካራ ለመሆን እነዚህን 3 ነገሮች አትርሺ። ባለፈ ነገር መጸጸት፣ ስለ ወደፊቱ ገና ስለሚመጣው አብዝቶ ማሰብና እነዚህ ሁለቱ ላይ ራስሽን ካስጨነቅሽ ደግሞ 3ኛው ይህ ነው። ባለፈና በሚመጣ ነገር መቀየር ለማትችዩ ስትጨነቂ የዛሬ ደስታሽን ታጫለሽ። ዛሬን በሚገባ እንዳትኖሪ ትሆኛለሽና ተጠንቀቂ። ይህንን ካስተካከልሽ ሰዎች በለጡኝ፣ እኔ ከዓላማዬ ወደ ኋላ ቀረው እያልሽ በቁጭትና በጸጸት አትቆይ። ከታገልሽና ከሰራሽ የማይቀየር ምንም ነገር የለም። ነገን የተሻለ ማድረግ ትችያለሽ እና በርቺ።